ሰላም። በባለፈው ቪዲዮ የዲቪ ኮንፈርሜሽን ቁጥር የያዝንበት ወረቀት ቢጠፋ እንዴት የዲቪ ውጤታችንን ማየት እንችላለን የሚል ቪዲዮ እንደምሰራላችሁ አሳውቂያችሁ ነበር። ታዲያ በዛሬው ቪዲዮ ዲቪ ስንሞላ የሞላንበት ኮንፈርሜሽን መረጃ የያዘ ወረቀት ቢጠፋብን ኮንፈርሜሽን መረጃውን እንዴት አግኝተን የሞላነው ዲቪ እንደደረሰንና እንዳልደረሰን እንዴት ማወቅ እንደምንችል የምናይ ይሆናል። በመጀመሪያ ወደ ብሮሰራችን በመግባት አድራሻ መጻፊያው ላይ እዚህ ጋር እንደምትመለከቱት dvprogram.state.gov በማለት እንጽፋለን። የዲቪ ዌብሳይት በዚህ መልኩ ይከፈትልናል። ቼክ ስታተስ የሚለውን እንጫነዋለን። ቀጣዩ የዌብሳይቱ ገጽ ላይ ኮንቲኒው የሚለውን እነካለን። አሁን የተከፈተው ገጽ የዲቪ ኮንፈርሜሽን ነምበር ቢኖረን ኖሮ መረጃውን አስገብተን ከዛም ሰብሚት በማለት ማየት እንችል ነበር። ነገር ግን ስለሌለን እዚህ ጋር በመምጣት ፎርጎት ኮንፈርሜሽን ነምበር የሚለውን እንነካለን። ኮንፈርሜሽን ቁጥሩን ለማግኘት በቅድሚያ ዲቪውን ስትሞሉ አስገብታችሁ የነበሩትን መረጃዎች እንድትሞሉ ጠይቋቸዋል። ቁጥር 1 ላይ የዲቪው ፕሮግራም ዓመት ትመርጡለታላችሁ። ከተዘረዘረው ውስጥ ያልሆነ ቀደም ያለ ዲቪ ፕሮግራም ከሆነ አዘር የሚለውን በመንካት በሳጥን ውስጥ ትጽፉታላችሁ። እኔ እዚህ ጋር 2026ን መርጫለሁ። ቁጥር 2 ላይ ፋሚሊ ኔም ዲቪውን ስንሞላ የሞላነውን ትክክለኛ የአያት ስም ስፔሊንጉን ሳንቀይር እንጽፋለን። ፈርስት ኔም እና ሚድል ኔም እንዲሁም ስፔሊንጉን ሳንቀይር እንጽፋለን። እዚህ ጋር ግን ዲቪውን ስንሞላ ኖ ፈርስት ኔም ኖ ሚድል ኔም ያልነው እንደሆነ ቦክሷን ቲክ በማድረግ ማሳለፍ እንችል ይሆናል። ተራ ቁጥር 3 ላይ የልደት ቀን እናስገባለን። ተራ ቁጥር 4 ላይ ዲቪውን ስንሞላ የሰጠነውን የኢሜል አድራሻ እንጽፋለን። በመቀጠል ምስሉ ላይ የምትመለከቱትን ጽሑፍ እና ቁጥር እንጽፋለን ማለት ነው። አሁን ዲቪውን ስንሞላ ሞልተናቸው የነበሩ አስፈላጊ መረጃዎችን አስገብተን ጨርሰናል። ሰብሚት በማለት እንቀጥላለን። በመጨረሻም የምንፈልገውን ኮንፈርሜሽን ነምበር፣ ፋሚሊ ኔም ማለትም የአያት ስም እንዲሁም የልደት ቀኑን አምጥቶልናል። ስለዚህ አሁን የዲቪ ውጤታችንን ማየት እንችላለን። ነገር ግን ኮንፈርሜሽኑን እንደዚህ የማያመጣልን ከሆነ ምናልባት ፎርሙን ስንሞላ እና አሁን የሞላነው ጋር ልዩነት ፈጥሮ ሊሆን ስለሚችል በድጋሚ በጥንቃቄ መሙላት ይኖርብናል። አውተንቲኬሽን ማለትም ምስሉ ላይ የምንመለከተውን ቁጥርና ፊደል በሳጥኑ ላይ እናስገባለን። አሁን ያለን መረጃ የተሟላ ስለሆነ ሰሚት የምትለውን በተን እንጫናለን። መጨረሻ የዲቪ ውጤት በዚህ መልኩ አምጥቶልናል። የዚህ ዲቪ ሎተሪ ባለዕድል አንዱ አሸናፊ ይሆናል። ለእናንተም መልካም ዕድል እየተመኘው የዛሬውን ቪዲዮ በዚህ ጨርሳለሁ።